ኢንተርናሽናል ኤንጂኦ ላይ መቀጠር በጣም ውስብስብና ከባድ በገንዘብና በጉቦ ካልሆነ መግባት የማይቻል የሚመስላችሁ ሰዎች ይሄ ቪዲዮ ለእናንተ ነው። ዛሬ ኤንጂኦን በቀላሉ ጆይን ለማድረግ ማወቅ የሚገባችሁን 2 ነገሮች እነግራችኋለሁ። ከዛ በፊት ግን ይሄን አካውንት ፎሎው ቪዲዮውን ላይክ አድርጋችሁ ጀምሩ። ኤንጂኦ ላይ ለመቀጠር ስታስቡ መጀመሪያ ማወቅ ያለባችሁ ነገር ስለ ሎኬሽን ነው። አብዛኛዎቹ ኢንተርናሽናል ኤንጂኦዎች ሄድ ኦፊሶቻቸው አዲስ አበባ ላይ ይሁኑ እንጂ አብዛኛውን ጊዜ ስራዎቻቸው ግን የሚሆኑት የተለያዩ ሪሞት የሆኑ አካባቢዎች ላይ ነው። ለምሳሌ ኮንፍሊክት ያለባቸው የተለያዩ ሀገር ስደተኞች የሚገኙባቸው ሪፊውጂ ካምፖች፣ ድርቅ ያለባቸው አካባቢዎች እንዲሁም ደግሞ የተለያዩ ወረርሽኝ ያለባቸው አካባቢዎች ላይ ሊሆን ይችላል። ስለዚህ ኤንጂኦ ጆይን ለማድረግ ስታስቡ እንደዚህ አይነት አካባቢዎች ላይ ተንቀሳቅሳችሁ ለመስራት ራሳችሁን ዝግጁ ማድረግ ይጠበቅባችኋል ማለት ነው። ሁለተኛው ማወቅ ያለባችሁ ነጥብ ስለ ፖዚሽን ነው። አብዛኛውን ጊዜ ማስታወቂያዎች ሲወጡ ኢንተርናል ኤንድ ኤክስተርናል ተብለው በሁለት አይነት መደብ ይወጣሉ። ስለዚህ ለዛ ፖዚሽን አፕላይ የሚያደርግ ኢንተርናል ስታፍ ካለ ፕራዮሪቲ ለዛ ሰው ይሰጣል ማለት ነው። ኤክስተርናሊ አፕላይ የሚያደርገው ሰው የመጠራት እድሉ እየጠበበ ይሄዳል። ስለዚህ ለመጀመሪያ ጊዜ ከሆነ ኤንጂኦ ላይ ለመቀጠር እያመለከታችሁ ያላችሁት ሎ ፖዚሽኖች ላይ ማመልከት የተሻለ ኤንጂኦ የመግባትና የመቀጠር እድላችሁን ያሰፋላችኋል ማለት ነው። ከዛ በተረፈ ቆንጆ ሲቪና አፕሊኬሽን ሌተር ማዘጋጀታችሁን እንዳትረሱ። ይህን ቪዲዮ ለጓደኞቻችሁ ሼር አድርጉላችሁ። ኮሜንት ላይ የተመረቃችሁበትን የትምህርት ዘርፍ ታስቀምጡልኝ። ተመሳሳይ የስራ ጥቆማዎችን አደርሳችኋለሁ። ፕሮፌሽናል የሆነ ሲቪና አፕሊኬሽን ሌተር እንዳዘጋጅላችሁ የምትፈልጉ ከሆነ ደግሞ ኢንቦክስ አድርጉልኝ። መልካም ጊዜ